በአራቱ ወንጌላት ውስጥ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ውስጥ በአራቱ ወንጌላት ውስጥ ክርስቶስ እንደዚህ ያረገ የሚል ትምህርት የለም። ክርስቶስም ጸለየ ኦር ክርስቶስም አጋንንትን አወጣ፣ ክርስቶስም እንዲህ ብሎ አስተማረ፣ ክርስቶስም ሰበካቸው፣ ክርስቶስም በዚህ ወጥቶ፣ ክርስቶስም በዚህ ገብቶ የሚል ጥቅስ የለም። አቀሰ ኢየሱስ የእግዚአብሔር ልጅ ሆነው በትንሳኤ ነው ስለሚሉ እንደውም እኔ በልደቱ ነው የሚል አልሰማውም። በትንሳኤ ነው የሚሉት ይበዛል። ግን ትንሳኤው ኢየሱስ የእግዚአብሔር ልጅ የሆነበት ነው? ዛት ሚንስ ክርስቶስ የሆነበት ነው ወይስ በኃይል የተረጋገጠበት ነው? ክርስቶስ የሚለው መጠሪያ ስም አይደለም። ምንድነው? ማዕረግ ነው። 2000 ዓመት ላይ በስጋ መጣ ካለ ነበረ ማለት ነው። እኛውም በስጋ መጣን ወይስ በስጋ ተወለድን? ከእናታችን ስንወለድ በስጋ መጣን ነው ወይስ ተወለድን? በቃ አልነበርንም፣ ካለመኖር ወደ መኖር። እሱ ግን ከመኖር ወደ መታየት ነው የመጣው። ምን ማለት ነው? ክርስቶስ መሲህ ወይንም ተቀብቶ ወይም ተሹሞ የሚመጣ ማለት ነው። ተቀብቶ የሚመጣ ዓለምን ለመቤዠት ለማዳን መሲህ ይመጣል። መሲህ በዕብራይስጥ፣ ክርስቶስ በግሪክ። ክርስቶስ ወይንም መሲህ ይመጣል ተብሎ። ስለዚህ ብሉይ ኪዳን ሰዎች በማን ያምናሉ? በኢየሱስ ወይስ በክርስቶስ? በክርስቶስ ያምናሉ። ራሱን ከእግዚአብሔር ጋር እኩል ያደረገበት ነው። ከማርያምማ ሲወለድ ፍጹም ሰው ነው የሆነው። ግን በዛ ሰውነት ውስጥ የመለኮት ሙላት አለ። ክርስቶስ የእግዚአብሔር ልጅም ጭምር ነው። ኢየሱስ የማርያም ልጅ ብቻ አይደለም፣ ክርስቶስ የእግዚአብሔር ልጅ ነው። እና አላወቁትም፣ ያው ሰቅለው ገደሉት። ኢየሱስ ግን እምቅድመ ዓለም ክርስቶስ የነበረ በስጋ ይመጣ። ክርክራቸው ምንድነው? አንተ ክርስቶስ አይደለህም። በኋላ እግዚአብሔር የሞትን ጣር አጥፍቶ አስነሳው። ሲያስነሳው ትንሳኤ ጋር ለምን ተጠቀሰ? እሱ ጥቅስ የተጠቀሰበት ምክንያት ትንሳኤ ምንድነው? ትንሳኤው ኢየሱስ ምድር ላይ እግዚአብሔር ልጅን እያለ ቢኖርም ያምነው የለም። ክርስቶስ መሆኑ በኃይል የተገለጠበት ወይም እግዚአብሔር ኢየሱስ ክርስቶስ መሆኑን በኃይል የገለጠበት ቦታ ነው። ሮሜ 1 ከሙታን በመነሳት ምንድነው ያደረገው? የእግዚአብሔር ልጅ ሆነ። ያንስ ቢሆን ትንሳኤ ቀን አንዳንዶቹ ደግሞ እንደዛ ስለሚሉ ለትንሳኤው ስለተጠቀሰ ኢየሱስ የእግዚአብሔር ልጅ ሆነው በትንሳኤ ነው ስለሚሉ እንደውም እኔ በልደቱ ነው የሚል አልሰማውም። በትንሳኤ ነው የሚሉት ይበዛሉ። ግን ትንሳኤው ኢየሱስ የእግዚአብሔር ልጅ የሆነበት ነው? ዛት ሚንስ ክርስቶስ የሆነበት ነው ወይስ በኃይል የተረጋገጠበት ነው? በአራቱ ወንጌላት ውስጥ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ውስጥ በአራቱ ወንጌላት ውስጥ ክርስቶስ እንደዚህ ያረገ የሚል ትምህርት የለም። ክርስቶስም ጸለየ ኦር ክርስቶስም አጋንንትን አወጣ፣ ክርስቶስም እንዲህ ብሎ አስተማረ፣ ክርስቶስም ሰበካቸው፣ ክርስቶስም በዚህ ወጥቶ፣ ክርስቶስም በዚህ ገብቶ የሚል ጥቅስ የለም። አራቱ ወንጌል ውስጥ ያለው ኢየሱስም እንዲህ አላቸው፣ ኢየሱስም አጋንንትን አወጣ፣ ኢየሱስም ፈወሳቸው፣ ኢየሱስም በዚህ ገብቶ፣ ኢየሱስም በዚህ ወጥቶ። ኢየሱስም ክርስቶስ እንዲህ አለ፣ ክርስቶስ እንዲህ የለም። አራቱ ወንጌላት ውስጥ የለም። ሞቶ ከተነሳ በኋላ ግን መልእክቶች መጻፍ ጀመሩ። ሮሜ፣ ቆሮንቶስ፣ ኤፌሶ ምናምን። እዛ ውስጥ ደግሞ በክርስቶስ ኢየሱስ ያለ ሐሳብ በእናንተ ይኖር፣ በክርስቶስ ለሆናችሁ እንደዚህ ነው። በክርስቶስ ኢየሱስ ክርስቶስ ተብሎ መልእክታት ውስጥ ካገኘህ አንድ ነገር ነው ቀጥሎ ያለው ምንባብ። ምን? ሰውነትና አምላክነቱን አንድ ላይ የጻፈው ነገር ነው የምታገኝ። በተረፈ በሙሉ ያለው በክርስቶስ እና በክርስቶስ የመልእክታቶች ውስጥ ከሮሜ እስከ የመልእክታት ጽሑፎች ውስጥ ራእይ ሌላ ነው። ክርስቶስ በክርስቶስ ያለ በክርስቶስ እንዲሆናችሁ በክርስቶስ ኦር በክርስቶስ ኢየሱስ በክርስቶስ ኢየሱስ በክርስቶስ ኢየሱስ ልክ ሰውነቱን ሊገልጥ የሚፈልግበት ቦታ ላይ ኢየሱስ ክርስቶስ የሚል ታገኛል። ብዙ ሰዎች ኢየሱስ ክርስቶስ ትናንትና ዛሬ ለዘላለም የሚለውም እንደምንመሰላችሁ ከምን ጋር ያመሳስሉታል? አልፋ ኦሜጋ። ኖ ኢየሱስማ ከማርያም ነው የተወለደው። ትናንትና አለው፣ ሰውነት ትናንት አለው። እናም ኢየሱስ የትኛው ኢየሱስ? ኢየሱስ ክርስቶስ ኢየሱስ ብሎ ከጀመረ ስለ ሰውነት ነው የሚያወራል ብያለሁ። ትናንትናም ለምሳላችሁ ሱጥ ይጻፈው። አንዳንዶቹ ሰውነቱ ጠፍቷል፣ አምላክ ብቻ ሆኗል። አንዳንዱ ደግሞ አምላክነቱ ሰውን የሆነ ምድር ላይ 33 ዓመት ከቆየበት ለወጡት። አማሙቃለሁ ብለው ለዋወጡት። ኧረ እንደሱ አይደለም። ኢየሱስ ክርስቶስ ትናንትናም ዛሬም ገና ምን አለፋ እስከ ለዘላለም ያው ነው። ኢየሱስ ክርስቶስ ትናንትም ዛሬም እስከ ለዘላለም ያው ነው የሚል ጥቅስ አለ። ክርስቶስ ኢየሱስ ትናንትም ዛሬም አይባልም።
ለክርስቶስ ትናንት የለውም። ስሙኝ፣ ለእግዚአብሔር ልጅነቱ ምን የለውም? ትናንት የለውም። ክርስቶስ በዘላለም ውስጥ ነው የእግዚአብሔር ልጅነቱ። ትናንት የሚለው ቃል ምንድን ነው የሚያሳየው? ዘላለምን ነው? ጅማሬ ነው የሚያሳየው። ኢየሱስ ክርስቶስ ሲል በቃ በኢየሱስ ከጀመረ መልእክታቶች ውስጥ ስለ ሰውነቱ ሊነግር ፈልጓል። በኢየሱስ ከጀመረ፣ በክርስቶስ ከጀመረ ግን ስለ ሰውነቱ ብቻ አይደለም የሚያወራው፣ ዘላለም። ለምሳሌ እንደዚህ ይላል፣ ዓለም ሳይፈጠር አስቀድሞ በኢየሱስ ተመርጣችኋል። ዓለም ሳይፈጠር አስቀድሞ በኢየሱስ ተመረጣችሁ ቢል ኖሮ ልክ አይደለም። በማን ነው የሚለው? ዓለም ሳይፈጠር አስቀድሞ ክርስቶስ በሰውነት መጣ፣ በስጋ መጣ ይላል መጽሐፍ። ሲመጣ 1 2 ተብሎ ስሙን ኢየሱስ ትያለሽ። ኦኬ፣ ይሄ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ትናንትናም መቼ ማለት ነው የሆነ ቦታ ጋር የጀመረበት ነው። ምኑ? ሰውነት። ለሰውነት ምን አለው? ዘላለም ነው። ትናንት በደንብ ያዙ። እንደዚህ የሚሉት አለ አይደለ? ድሮ ሰው ነበር፣ አሁን ግን ሰውነቱ ጠፍቷል፣ አምላክ ብቻው ነው። ለእንደሱ አይነት ምንፍቅና የተጻፈ ነው። ክርስቶስ ማለት የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ኢዝ ኢኳል ቱ ክርስቶስ ማለት ነው። የእግዚአብሔር ልጅ የነበረው መቼ ነው ስትለኝ ጥያቄው ምን ማለት ነው? ክርስቶስ የነበረው መቼ ነው? ሌላ አንድ ቀላል ሆና የምታብራራ ጥቅስ ደግሞ እኔ ማቴዎስ ወንጌል ላይ ያለችው ኢየሱስ ስም 16 ምዕራፍ 16 ኢየሱስ ስም ሰዎች የሰውን ልጅ ማን ይሉታል አላቸው። ወንድሜ የእግዚአብሔር ልጅ የሆነው መቼ ነው ለሚለው ለመመለስ የእግዚአብሔር ልጅ ማለት ኢዝ ኢኳል ቱ ክርስቶስ ማለት ነው። የእግዚአብሔር ልጅ የሆነው መቼ ነው ስትለኝ ጥያቄው ክርስቶስ የሆነው መቼ ነው ማለት ነው። በተረፈ የእግዚአብሔር ልጅ ሌላ ክርስቶስ ሌላ ከመሰለ ሁለት ነገር መጣ ማለት ነው። ሌላ ነገር ውስጥ ነው የምንገባው። ክርስቶስ የነበረው መቼ ነው? ከማርያም ሲወለድ ነው? ከሙታን ሲነሳ ነው? አይደለም። በዘላለም ውስጥ እርሱ የእግዚአብሔር ልጅ ነው። ዛት ሚንስ ክርስቶስ ነው። አሁን ጥያቄው የሰው ልጅ የነበረው መቼ ነው ካልከኝ ከማርያም ሲወለድ ነው። ልክ ነህ። ጥያቄው የሰው ልጅ የነበረው መቼ ነው ካልክ ከማርያም ሲወለድ ነው፣ በስጋ ሲመጣ ነው። የእግዚአብሔር ልጅ የነበረው ግን ከማርያም ሲወለድ አይደለም። የእግዚአብሔር ልጅ የነበረው ዛት ሚንስ ክርስቶስ የነበረው በዘላለም ውስጥ ነው። ኢየሱስ ቆሟል። ትናንትና አለው፣ ለሱ ጅማሬ አለው። የ30 ዓመት ወጣት ነው እድሜ ተቆጥሮለት፣ በስጋ እድሜ የሚበልጡት ሰዎች ሁሉ ነበሩ በወቅቱ። ግን እሱ ክርስቶስ የእግዚአብሔር ልጅ የዘላለም ልጁ፣ ነቢያት ሁሉ ልጁ ብለው ስለ እሱ የተናገሩለት መሆኑን በምን ታውቃለህ ሲባል አብ ገልጦልህ ነው። የምትድነው ራሱ ያ ኢየሱስ ማርያም ስትወልደው ሳይሆን ከእግዚአብሔር እምቅድመ ዓለም ያለ እናት ስለተወለደ፣ ድህረ ዓለም ደግሞ ከእናት ያለ አባት ስለተወለደ፣ ይህን ካላመንክ ክርስቶስንም ስለ ክርስቶስ መረጃው ጤናማ ስላይደለ ኢየሱስ ክርስቶስ ብሎ ማመኑም ጥቅሙ የለው። የዘላለም ልጁ ነው ብለህ ስታምን ዛት ሚንስ ክርስቶስ ነው ብለህ በኢየሱስ 1 ዮሐንስ 5 ቁጥር 1 ክርስቶስ ነው ብሎ በማን የሚያምን? በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ይሄ ነው ትልቁ እምነት። መሲህ ነው ብሎ በኢየሱስ የሚያምን ያ እንጨት የሚልገው ኢየሱስን ክርስቶስ ነው እሱ ኦር መሲሁ እሱ ነው ብሎ የሚያምን ሰው ሁሉ ከማን ተወልዷል? ከእግዚአብሔር ተወልዷል። ሙስሊሞች በኢየሱስ የተወሰነ መረጃ አላቸው አይደል? እንደውም እነሱ መሲህ ብለው ያምናሉ፣ ኢየሱስን አልመሲህ ብለው ያምናሉ። የእነሱ ችግር ደግሞ ምንድን ነው? መሲህ ወይም ክርስቶስ ማን እንደሆነ ደግሞ አያውቁ። ክርስቶስ ነው ብዬማ በኢየሱስ አምናለሁ። ክርስቶስ ማለት ምን ማለት ነው? እሱ ደግሞ ዲፋይን ካላደረከው ማታቀውን ክርስቶስን ነው ብለህ ነው ኢየሱስን ያመንከው። ምክንያቱም ቅድም የጠየቀኝ ጠያቂ የእነንትናን ትምህርት እንደሰማህ ቃለሁ። ለነሱ ክርስቶስ ማለት መጽሐፍ ላይ ያለው ሳይሆን ከማርያም የተወለደ መወለድ ማለት ነው። ወይም የዛሬ 2000 ዓመት የጀመረ ነው ይመስላቸው። ኧረ አይደለም። እሺ ኢየሱስ ምድር ላይ ሲመላለስ የነበሩት አይሁዶች በክርስቶስ ያምናሉ እንዴ? አያምኑም? አዎ ያምናሉ። አያምኑ? ሁሉም በክርስቶስ ያምናሉ፣ አማኞች ናቸው። ኢየሱስን ግን ክርስቶስ ነው ብለው አያምኑ። በማን ያምናሉ? በክርስቶስ። ምን ማለት ነው? ክርስቶስ እንደሚመጣ ያምናሉ። ስብከታቸው ሁሉ ማን ይመጣል የሚለው ክርስቶስ ይመጣል። ክርስቶስ ሲመጣ ነፃ ያወጣል። ክርስቶስ ሲመጣ ከሮማውያን ነፃ እንወጣለን፣ ከቅኝ ግዛት ነፃ እንወጣለን፣ ጠላቶቻችንን ያጠፋል። ክርስቶስ ኢየሱስንም የሱን ተከታዮችንም
ምን ብለው ጠየቋቸው? ምንድን ያሏቸው? እኛ አሉ ኢየሱስን የሚቃወሙ ሰዎች እኮ እኛ ክርስቶስ ከየት እንደሚመጣ እናውቃለን። አየ ኢቭን ኢየሱስ የተወለደ ቀን ላይ ሄሮድስ ጠርቶ ጠየቃቸው። ምን ብሎ ክርስቶስ የት ነው የሚወለደው ብሎ። እነሱስ አወጡለት። በሚልኪያስ በእንትና ተጽፏል ክርስቶስ የሚወለደው በቤተልሔም ነው። ኦኬ የት እንደሚወለድ ሁሉ ያውቃሉ። በማን ያምናሉ? ክርስቶስ ይመጣል ብለው ያምናሉ። ሁለት ችግር። አንደኛ ኢየሱስን ግን አንተ ምን አይደለህም፣ እኛ ይመጣል ብለን የምንጠብቀው ክርስቶስ አይደለህም። የነሱ ችግር ክርስቶስ ነው ብለው በማን ያምኑ? በኢየሱስ አያምኑ። አሁን የኛ ስብከት ምንድነው? ክርስቶስ ነው ብለህ በማን እመን ነው? በኢየሱስ። ያ አይሁዶች ባልተቀበሉት ኢየሱስ እመን። ማን ነው ብለህ ተቀበለው? ክርስቶስ ነው ብለህ ተቀበል። አንድ የአይሁዶች ችግር ኢየሱስን ክርስቶስ አይደለህም አሉት እንጂ ክርስቶስ እንደሚመጣ በደንብ ያምናሉ፣ ይጠባበቃሉ። ስንት ዓመት ሙሉ የጠበቁት ክርስቶስን ነው። አሁን ወንጌል ምንድነው ማለት ነው? ወንጌል ያን ኢየሱስን ምንድነህ ብለህ እመን ነው። ክርስቶስ ነው ብለህ እመን። ሌላ ክርስቶስ እንዳትጠብቅ እንዳይሁድ ብሎ ማመን። ሁለተኛ ችግራቸው ክርስቶስ ይመጣል የሚል እምነት አላቸው እንጂ ክርስቶስ ማን ነው? ምንድነው? እሱ ራሱ ምን ያሟላል? ማን ነው ክርስቶስ? ምንድነው ብለው ስለሱ ግን ዕውቀት የላቸው። ክርስቶስ ይመጣል፣ መሲሁ ይመጣል። ኢየሱስ መጣና እኔ ነኝ አላችሁ። ዞር በል። ክርስቶስን ትጠብቃላችሁ፣ ክርስቶስን ታምናላችሁ። ክርስቶስ ግን ማን እንደሆነ አታውቁት። ማቴዎስ 22 ክርስቶስን ለማብራራት ኢየሱስ የጀመረው በማግስቱ ምን ሆነ? ፈሪሳውያንና ሰዱቃውያንም ዝም እንዳሰኛቸው በሰሙ ጊዜ አብረው ተሰበሰቡ። ከእነርሱም አንድ ሕግ አዋቂ ሊፈትነው መምህር ሆይ ከሕግ ማናቸይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው። ኢየሱስም እንዲህ አለው። አንድ ሰው ተሰብስበው መጡ፣ ሊፈትኑት ነው። ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት። ሁለተኛይቱም ይህችን ትመስላለች፣ እርሷም ባልንጀራ እንደ ነፍስ ውደድ የምትለው ናት። በእነዚህ በሁለቱ ትእዛዛት ሕጉም ሁሉ ነቢያትም ተሰቅለዋል። ሊፈትኑት ነው የመጡት። በደንብ እዩ። ቁጥር 41 ፈሪሳውያንም ተሰብስበው ሳሉ ኢየሱስ ቅድም እነሱ አይደሉ ሊፈትኑት የመጡት? ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። አሁን ቅድም ማርያም ስትወልድ ነው ልጅ ሆነው የምትሉ ሰዎች ወይም እንደዛ አይነት ትምህርት የሰማችሁ እንድትጠነቀቁ አምን ይላል። ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። ይሄ ነው እንግዲህ አሁን አየህ፣ የእግዚአብሔር ልጅ የሆነው የዳዊት ልጅ ሲሆን ዛት ሚንስ ከማርያም ሲወለድ ከዳዊት ዘር ሲወለድ ያኔም እንደዛ ነው የመለሱለት። እሱ ምን አለ? የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ጌታ ጌታዬን ኤሎሂም ኤሎሂምን ኦር ጄሆቫ ጄሆቫን አዶኒ አዶኒን ኦር ኤሎሂም ኤሎሂምን። ኦኬ ለክርስቶስ ምንድነው የምትረዳው? የዳዊት ልጅ ነው ሲወለድ ነው እንግዲህ። አይ ዳዊት ራሱ እኮ ኤሎሂም ኤሎሂምን ወይም አዶኒ አዶኒን ጠላቶችህን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ኦኬ ስለዚህ በዳዊት ዘመንም ክርስቶስ ጌታ ነው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድም ቃል ስንኳ ይመልስለት ዘንድ የተቻለው የለም። ከዚያን ቀን ጀምሮ ወደፊት ማንም ሊጠይቀውም አልደፈረም። ለዚህ ክርስቶስ ማን ነው ሲባል የሰው ልጅ አይደለም። ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ዚኳልቱ አዶኒ ነው። አዶኒ የነበረው መቼ ነው? በዳዊትም ዘመን አዶኒ ነው፣ ሰሞኑን አይደለም። ግን በስጋ መጣ ነኝ አለ አይደለም አሉት፣ ነኝ አለ አይደለም አሉት፣ ሰቀሉት። እግዚአብሔር ግን ከሙታን አስነስቶ ክርስቶስና ጌታ አደረገው ነው